ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች የሰዓቱን ሁለት አጭር ዜና ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። ክቡራን አድማጮች በመጀመሪያም ኤርትራዊው ከአሜሪካ የሚባረሩ ስደተኞች ማቆያ ማዕከል ውስጥ ህይወቱ አልፏል። ፉአድ ሰይድ አብዱል ከድር የተባለ ሰነድ አልባ ስደተኛ በአሜሪካ ፔንሲልቬኒያ እስር ቤት ውስጥ ሳለ መሞቱን የአሜሪካ የስደተኛና የግምሩክ መስሪያ ቤት አስታወቀ። ይህም ተከትሎ በስፋት ቢቢሲ ይዞት የወጣው መረጃ አለ የማጋራችሁ ነው የሚሆነው። ክቡራን አድማጮች በመቀጠል ወደ አሜሪካ እጅግ በጣም የሚያስገርም ዜና ተሰምቷል። አሜሪካ በየዓመቱ የምታሰናዳውን የዲቪ ሎተሪ አቆመች። ይህንም ተከትሎ ዝርዝር መረጃ አለ። እስከ ፍጻሜ አብራችሁን ቆዩ ግብዣይ ነው። በቅድሚያ ፉአድ ሰይድ አብዱል ከድር የተባለ ሰነድ አልባ ስደተኛ በአሜሪካ ፔንሲልቬኒያ እስር ቤት ውስጥ ሳለ መሞቱን የአሜሪካን ስደትና የጉምሩክ መስሪያ ቤት አይኤስ አስታወቀ። የ46 ዓመቱ ኤርትራዊ በወንጀል ውስጥ ተሳትፎ እስር ቤት መግባቱን ተከትሎ ከሀገር እንዲባረር በመወሰኑ ፊሊስፒንበርግ በሚገኘው ሞቫኖ ቫሊ ማቆያ ማዕከል ውስጥ ታስሮም ነበረ። ኤርትራዊው ስደተኛ ህይወቱ ያለፈው ታህሳስ 5 2018 መሞቱን የተገለጸ ሲሆን በሞቱ ምክንያት ላይ ምርመራ እየተደረገ መሆኑም ተገልጿል። ፉአድ በማዕከል ውስጥ ሳለ የደረት ህመም እንዳጋጠሙም ተገልጿል። በተቋም ውስጥ የነበሩ የህክምና ባለሙያዎች እርዳታ አድርገውለት ወደ ሆስፒታል የወሰዱት ቢሆንም ህይወቱ ሊተርፍ አልቻለምም ተብሏል። ፔንሲልቬኒያ ግዛት ፖሊስና ክሊንፊልድ ካውንቲ በሞቱ ምክንያት ዙሪያ ምርመራ እያደረገ መሆኑንም ተገልጿል። ፉአድ ሳውዲ አረቢያ ውስጥ የተወለደ ኤርትራዊ ሲሆን በአውሮፓ በሚያዝያ 30 2018 የአሜሪካ ቋሚ መኖሪያ ፍቃድም አግኝቷል። እስካሁን ድረስ የአሜሪካ ዜግነት ለማግኘት ስለመጠየቁ የሚያሳዩ መረጃዎች የሉም። ሆኖም ሚያዝያ 3 2024 የሰሜን ኦሃዮ አካባቢ ፍርድ ቤት ፉአድ በቀረበበት የማጭበርበርና የስርቆት ወንጀል ጥፋተኛ ሆኖ ስላገኘው የ21 ወራት እስራትን ፈርዶበታል። ፉአድ በእነዚህ ወንጀሎች እስከ $10,000 የሚደርስ ኪሳራ አድርሶበትም ተብሏል። በአውሮፓውያኑ ሐምሌ 23 2024 ጎጥ ስደተኞች ከሀገር የሚያስወጣ የአሜሪካ የስደትና የጉምሩክ መስሪያ ቤት አይኤስ ሰራተኞች ፉአድ የታሰረበት ማረሚያ ቤት በመሄድ ካገኙት በኋላ ከሀገር እንዲባረር በመወሰኑ ወደ ሞሻኖ ቫሊ ማቆያ ማዕከልም ተዘዋውረዋል። ከሁለት ሳምንት በፊት አንድ አፍጋኒስታናዊ ስደተኛ በዋሽንግተን ዲሲ ሁለት የአሜሪካ ብሔራዊ ዘብ አባላትን በጥይት ተኩሶ አንዱን ከገደለና ሌላኛውን ካቆሰለ በኋላ የትራምፕ አስተዳደር ጎጥ ስደተኞች ላይ የሚወሰደውን እርምጃ ማጠናክሮ ቀጥለዋል። ይህንንም ተከትሎ የትራምፕ አስተዳደር አፍጋኒስታናዊውን ጨምሮ በርካታ አገራት የስደተኞች ጥያቄ ሂደት በማቆየት የህገወጥ ስደተኞች ቁጥር በሚገደብ ተከታታይ እርምጃዎችን እየወሰደም ይገኛል። በዚህም የአሜሪካ መንግስት ኤርትራንና ሶማሊያን ጨምሮ ከ19 ሀገሮች የመጡ ስደተኞችና የመኖሪያና የስራ ፍቃድ ላይ ዳግም ፍተሻ እንደሚያደርግም አስታውቋል። በተጨማሪም ከሁለት ሀገራት የሚቀርቡ የጥገኝነት ማመልከቻ ላልተወሰነ ጊዜ ያገደ ሲሆን እንዲሁም ፕሬዝዳንት ትራምፕ ሶስተኛ ዓለም አገር በሚወጡ ስደተኞች ላይ ዘላቂ እገዳ ለመጣል ማቀዳቸውንም ይፋ አድርገዋል። ይህንም ተከትሎ የአሜሪካ የሀገር ውስጥ የደህንነት መስሪያ ቤት የተለያዩ ወንጀሎች የፈጸሙና በጣም አደገኛ ስደተኞች ተብሎ የሚታሰቡ ከመላው ዓለም የተውጣጡ ግለሰቦችን ዝርዝርም ይፋ አድርገዋል። የትራምፕ አስተዳደር ከአሜሪካ ለማስወጣት እያሳደደ ያለው በስደተኞች ችሎት ከአሜሪካ እንዲወጡ የተወሰነባቸው ስደተኞችም ሆነው ተጨማሪም በወንጀል ወይም በሌላ ጉዳይ የሚፈለጉ ግለሰቦች ናቸው። አስተዳደሩ ወደ ሀገራቸው ለመመለስ እየሞከረ ያለው ጥገኝነት ጠያቂዎች የወንጀል መዝገብ ላይ ስማቸው የሰፈሩትንም ጭምር ነው። ትራምፕ አስተዳደር ሰነድ አልባ ስደተኞችም ቢሆኑ ፍርድ ቤት ከሀገር እንዲወጡ ውሳኔ የተላለፈባቸው ብቻ ከሀገር አስወጣለሁ ሲልም መናገሩ የህግ ባለሙያዎች ይናገራሉ። ፕሬዝዳንት ዶናልድ ትራምፕ ኤርትራን ጨምሮ የብሔራዊ ደህንነት ስጋት ናቸው ባላቸው 12 አገራት ዜጎች ላይ ወደ አሜሪካ የሚያደርጉትን ጉዞዎች የሚከለክል ትዕዛዝ መፈረማቸው ይታወሳል። በመቀጠልም አሜሪካ በየዓመቱ የምታደርገውን ዲቪ ወይም ሎተሪ አቆመች። ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በብራውን ዩኒቨርሲቲ በተፈጸመ የጅምላ ጥቃት 2 ሰዎች መገደላቸውን ተከትሎ የአሜሪካ ግሪን ካርድ ሎተሪ ዲቪን አገዱ። ጥቃቱ ፈጽመዋል ተብለው የተጠረጠሩትና ሐሙስ ዕለት ሞተው የተገኙት ፖርቹጋላዊው በአውሮፓውያኑ 2017 ዲቪ ሎተሪ አሸንፎ ወደ ሀገሪቱ የገባ ሲሆን ግሪን ካርድም ተሰጥቶታል። የሀገር ውስጥ ደህንነት ሚኒስቴር የሆኑት ክሪስቲን በዚህም አስከፊ ፕሮግራም የአሜሪካውያን ከእንግዲህ እንዳይገደሉ ለማረጋገጥ በሚል በትራምፕ በሰጡት መመሪያ መሰረት የቪዛ መርሃ ግብሩን ለጊዜው እንዲቋረጥም መደረጉን ተናግረዋል። የአሜሪካው ባለስልጣን ተጠርጣሪው የ48 ዓመቱ ክላውዱ ኖቬስ ቫላንቲን በዚህ ሳምንት መጀመሪያ ላይ የማሳቹሴት የቴክኖሎጂ ተቋም ፕሮፌሰር ኖ ሎሬንን ገለዋል ብለው እንደሚያምኑም ተናግረዋል። የዲቪ ሎተሪ ፕሮግራም በአሜሪካ በስደተኝነት በቂ ድርሻ ላላገኙ አገራት ዜጎች በየዓመቱ 50,000 ቪዛዎችን ይሰጣል። ይህ ደግሞ የአሜሪካ ዜግነት ለማግኘት በር ከፋችም ነው ተብሎም በማህበራዊ ሚዲያ ላይ ትራምፕ ቀደም ሲል በኒውዮርክ ከተማ 8 ሰዎች በጭነት መኪና ተገጭተው ከተገደሉ በኋላ ፕሮግራሙን ለማስቆም ታግሏል ብለዋል። ኖም እንዳሉት የኡዝቤኪስታን ተወላጅ የሆነው ሳይፖቭ
ኢስላሚክ ስቴት ደጋፊ የሆነውና ለተፈጸመው ጥቃቶች በርካታ የእድሜ ልክ እስራት የተፈረደበት ግለሰብ በዲቪ 1 ፕሮግራም መሰረት ወደ አሜሪካም ገብቷል። ኃላፊዋ የፕሮግራሙ መቋረጥ ይፋ ያደረጉት ብራውን ዩኒቨርሲቲ ጥቃት ፈጻሚ ነው የተባለው ኔቪስ ቫላንቴ በሳሌም ኒው ሃምፕሻየር በሚገኘው መጋዘን ውስጥ ሞቶ ከተገኘም ከጥቂት ሰዓት በኋላ ነው። ሆኖም ፖሊስ ከህዝብ የተላኩ ቪዲዮ ማስረጃዎችና ጥቆማዎችን በመጠቀም መርማሪዎችን ወደ መኪና ማከራያ ከላከ በኋላ የተጠርጣሪውን ስም ማግኘት መቻሉን ይፋም አድርጓል። ለ6 ቀን ያህል ግለሰቡን ሲፈልግ የነበረው ፖሊስ በስተመጨረሻም ተፈላጊው ግለሰብ በዚህ ስፍራ እንደሚገኝ ማረጋገጥም ተችሏል። አንድ ሻንጣና 2 የጦር መሳሪያዎችን ከተጠርጣሪው አስክሬንም ጎን ተገኝተዋል። በአቅራቢያው ባለው መኪና ውስጥ የተዘጉ ቁሳቁሶች መሳሪያዎችን ከተጠርጣሪው አስክሬንም ጎን ተገኝተዋል። በአቅራቢያው ባለው መኪና ውስጥ የተዘጉ ቁሳቁሶች ዩኒቨርሲቲ ከተሰበሰቡ ማስረጃዎች ጋር ተመሳሳይ መሆናቸውን የሮድ አይላንድ ጠቅላይ አቃቤ ሕግ ፒተር ኔሮሃን ተናግረዋል። ብራውን ዩኒቨርሲቲ ፕሬዝዳንት ክሪስቲና ፓክሰስን እንዳሉት ኔቪስ ቫላንቴ ስመጥር የሆነ ትምህርት ቤቱ ተመዝግቦ በፊዚክስና የዶክተሬት ዲግሪ ለማግኘት እየተመራመረ ነበርም ተብለዋል። ከብራውን ጋር ምንም አይነት ግንኙነት እንደሌለውም ጨምረው ገልጸዋል። ባለስልጣናቱ እንዳሉት ኔቪስ ቫላንቴ ሰኞ ዕለት የ40 ዓመቱን የማሳቹሴትን ኢንስቲትዩት እና ኢንስቲትዩት ኤምአይቲ ፕሮፌሰር ኑኖ ባለስልጣናቱ እንዳሉት ኔቪስ ቫላንቴ ሰኞ ዕለት የ40 ዓመቱን የማሳቹሴትስ ኢንስቲትዩት እና ኦፍ ኢንስቲትዩት ኤምአይቲ ፕሮፌሰር ኑኖ ኤፍ ጎሜስ ሎሬ ከፕሮቪደንስ 80 ኪሎ ሜትር ርቀት ላይ በሚገኘው ብሩክሊን በሚገኘው ቤታቸው ተተኩሰው ገድለዋል ብሎም ያምናሉ። ሁለቱም ሰዎች 1990ዎቹ መጨረሻ ላይ በፖርቹጋል በሚገኘው አንድ ዩኒቨርሲቲ ውስጥ ተምረው እንደነበርም ፖሊስ አስታውቀዋል። ባለስልጣናቱ እንዳሉት የተጠርጣሪው ተሽከርካሪ በደህንነት ካሜራ መታየቱን እና በብራውን ዩኒቨርሲቲ የሚገኙ አንድ የአይን ምስክርም ከሰጡት ቃል መነሳት ተጠርጣሪው ወንጀሉን መፈጸሙ ማመናቸውንም ተናግረዋል። ይኸው መኪና ፕሮፌሰሩ በጥይት በተገደለበት ቦታ አቅራቢያ ታይቶ ነበር። ባለስልጣናቱ ለሁለቱም ጥቃቶች ለፈጸሙ ምክንያት የሆነው ጉዳይ ይፋ አላደረጉም። በአውሮፓውያኑ ታህሳስ 13 2025 አንድ ታጣቂ በብራውን ዩኒቨርሲቲ የምህንድስና ትምህርት ክፍል ህንጻ ውስጥ በመግባት ተኩሱ ከፍቶ 2 ተመራማሪዎች ሲሞቱ ሌሎቹ 9 ደግሞ ቆስለዋል። አሜሪካ ከአውሮፓውያኑ አቆጣጠር 1995 ጀምሮ በዲቪ ሎተሪ አማካኝነት ወደ ሀገሮቿ በርካታ እንዲገቡ አሜሪካ ከአውሮፓውያኑ አቆጣጠር 1995 ጀምሮ ዲቪ ሎተሪን ከአማካኝነት ወደ ሀገሯ በርካቶች እንዲገቡ የምትፈቅድ ሲሆን ዲቪ 2027 ማመልከቻ ጊዜ ዘግይቶም ነበረ። የዘንድሮ አመልካች $1 እንዲከፍል ይደረጋል ተብሎም የነበረ ቢሆን ከተለመደው ማመልከቻ ጊዜ ስለዘገየበት ሆነ ስለ ክፍያው በይፋ የተነገረ ነገርም የለም። ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ ጊዜ ጀምሮ ወደ አሜሪካ የሚገቡ ስደተኞች ቁጥር ለመቀነስ የተለያየ እርምጃም ወስደዋል። በአገሪቱ ውስጥ የሚገኙ ሰነድ አልባ ስደተኞችም ወደ መጡበት ለመመለስ ትኩረት አድርገው እየሰሩም ነው ተብለዋል። ባለፉት ሳምንታት አንድ አፍጋኒስታናዊ ስደተኛ በዋሽንግተን ዲሲ 2 የአሜሪካዊ ብሔራዊ ዘብ አባላትን በጥይት ተኩሶ አንዱን ከገደለና ሌላኛውን ካቆሰለ በኋላ የትራምፕ አስተዳደር 19 ሀገሮች የመጡበት ስደተኞች የመኖሪያና የስራ ፍቃድ ላይ ዳግም ፍተሻ እንደሚያደርግም አስታውቀዋል። ከዚህም በተጨማሪ አፍጋኒስታናውያኑ ጨምሮ በርካታ አገራት ስደተኞች የጥገኝነት ጥያቄ ሂደትን በማቆም የህገወጥ ስደተኞች ቁጥር እንደሚገደብም ተከታታይ እርምጃዎችን እየወሰደም ይገኛሉ። ለሰዓቱ የነበሩ ዜናዎች ይህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ